እዚህ ያለው የሙቀት መጠን እስከ -71 ዲግሪ ሴንቲግሬድ ይወርዳል። በዚህም ቅዝቃዜ ውስጥ የፈላ ውሃ ወደ ላይ ብትረጩ መሬት ሳይነካ ወደ በረዶነት ይቀየራል። አውሮፓንና ኤሲያን አገናኝታ ስለያዘች ፀሐይ በግዛቷ ለአፍታ እንኳን ስለማጠልቅባት ሀገር እስኪያስቡት በአንዱ የሀገሪቱ ጫፍ ላይ ሰዎች የጧት ቡናቸውን እየጠጡ በሌላኛው ጫፍ ደግሞ ለእራት እየተሰባሰቡ ቢሆንስ? ወይም የዓለማችን ንጹህ ውሃ 20%ን ብቻዋን የያዘች ሀገር። በዛሬ ቪዲዮአችንም ሩሲያ ነን ያለነው። ስለ ሩሲያ የምትደነቁባቸውን አንዳንዶቹም ለማመን የሚከብዱ እውነታዎችን ይዤላችሁ ቀርቤያለሁ። ከምድር ላይ እጅግ ቀዝቃዛማ ሀገር እስከ የምድር ውስጥ ቤተ መንግስቶች እናያለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመቻቸው በቅድሚያ ስለ ሀገሪቱ ግዝፈት እናውራ። ሩሲያ በቀላሉ ትልቅ የምትባል ሀገር አይደለችም። በጣም ግዙፍ ናት። እመኑኝ፣ የሩሲያ ስፋት ከፕሉቶን ፕላኔት ስፋት ትበልጣለች። አዎ በትክክል ሰምታችሁኛል፣ ከፕላኔት ትበልጣለች። ይቺ ሀገር የመላው የዓለማችንን የመሬት ክፍል 1/8ኛውን ይዛለች። ይህም ማለት ከአሜሪካ በ1.8 እጥፍ ትበልጣለች ማለት ነው። በጣም ሰፊ ናት። በሩሲያ ውስጥ ከምስራቅ ጫፍ ወደ ምዕራብ ጫፍ በባቡር ለመጓዝ ብቻ 1 ሳምንት ይፈጅባችኋል። ይህም ጉዞ 11 የሰዓት ዞኖችን ያቋርጣል። በሩሲያ በአንድ በኩል ፀሐይ ሲሆን በሌላኛው የሀገሪቱ ጫፍ ደግሞ ሌሊት ነው። ሩሲያ አዲሱን ዓመት ለማክበር በተለያዩ ሰዓት 11 ጊዜ ያከብራሉ ማለት ነው። በጣም አስገራሚ ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ወደ ተፈጥሮዋ ስንመጣ ደግሞ ነገሩ ይበልጥ ያስገርማል። ስለ ባይካል ሐይቅ ሰምታችሁ ታውቃላችሁ? ይህ ሐይቅ በሳይቤሪያ የሚገኝ ሲሆን የዓለማችን ትልቁ ሐይቅ ነው። ነገሩ በዚህ አያበቃም። ባይካል የዓለማችን 20% የሚሆነው ንጹህ የውሃ መጠጥ ይዟል። ለምሳሌ የዓለማችን ወንዞችና ሐይቆች በሙሉ ቢቋረጡ የባይካል ሐይቅ ውሃ ብቻውን ለመላው የዓለም ሕዝብ ለ40 ዓመታት ያህል ለማጠጣት ይበቃል። ይህም ሐይቅ በውስጡ ከ1700 በላይ በሌላው የዓለሚቱ ክፍል የማይገኙ የአሳና የእጽዋት ዝርያ ይዟል። ይህ በጣም ግዙፍ ነው። በጣም ያስገርማል። ሐሳባችሁን ኮሜንት ላይ ጻፉልኝ። ሌላው አስገራሚ ነገር ሩሲያ የዓለማችን ሳምባ ተብላ ትጠራለች። አብዛኛው ሰው የዓለማችን ሳምባ የአማዞን ደን ነው ብሎ ያስባል። ነገር ግን በሩሲያ ሳይቤሪያ የሚገኘው ደን አብዛኛውን ካርቦን ዳይኦክሳይድ በመምጠጥ ወደ ኦክሲጅን ይቀይራል። ኢትዮጵያ ላይ ትንሽ ሲቀዘቅዛችሁ ብርድ ልብስ የምትለብሱ ከሆነ ይህን ስሙ። በሩሲያ ኦይሞያኮን የተባለች መንደር አለች። ይህችም መንደር በምድር ላይ ሰዎች የሚኖሩበት እጅግ ቀዝቃዛማ ስፍራ ነው። እዚህ ያለው የሙቀት መጠን እስከ -71 ዲግሪ ሴንቲግሬድ ይወርዳል። በዚህም ቅዝቃዜ ውስጥ የፈላ ውሃ ወደ ላይ ብትረጩ መሬት ሳይነካ ወደ በረዶነት ይቀየራል። እዚህ ቦታ አይናችሁ ላይ ያለው ሽፋሽፍት ሳይቀር በረዶ ይሰራል። ትምህርት ቤት የሚዘጋው ቅዝቃዜው ከ-52 ዲግሪ ሴንቲግሬድ በታይ ሲሆን ብቻ ነው። አስቡት ልጆች በዚህ ቅዝቃዜ ትምህርት ሲማሩ። በጣም ከባድ ነው። ሐሳባችሁን ኮሜንት ላይ ጻፉልኝ። ሩሲያ የጦርነትና የጥበብ ታሪክ መናኸሪያ ናት። ለምሳሌ የሞስኮን ባቡር ጣቢያ እንውሰድ። እነዚህ ጣቢያዎች የባቡር መሳፈሪያ ብቻ አይደሉም፣ እንደ ቤተ መንግስት ያጌጡ በወርቅና በእብነበረድ የተሰሩ የጥበብ ስራዎች ናቸው። በየቀኑ ሚሊዮኖች የሚተላለፉበት የህዝብ ቤተ ሙዚየም ማለት ይቻላል። አንድ እውነታ ልንገራችሁ፣ ሁላችንም በልጅነታችን የተጫወትነው ቴትሪስ የተባለ ጌም የተሰራው በሩሲያውያን አሌክስ በ1984 ዓመተ ምህረት ነው። እንዲሁም በሩሲያ የሚገኘው ታዋቂው የቫርሜጅ ሙዚየም በውስጡ ድመቶች እንደ ሰራተኛ ይቆጣጠራሉ። አዎ ድመቶች ቤተ መንግስቱን ከአይጥ ለመጠበቅ ከ18ኛው ክፍለ ዘመን ጀምሮ ድመቶች በቋሚነት እዛው ይኖራሉ። የራሳቸው ፓስፖርትና ደሞዝ ምግብ አላቸው። አስቡት እስኪ ለድመቶች የራሳቸው ፓስፖርት፣ ደሞዝ። በጣም ከባድ ነው። ምናልባት እዛ ያላችሁ ሰዎች ካላችሁ ሐሳባችሁን ብነግሩን እውነት ነው ወይ የሚለውን ነገር ብነግሩን ደስ ይለናል። እነዚህን 3 እውነታዎች ልንገራችሁ። አንደኛ
በሩሲያ የሴቶች ቁጥር ከወንዶች ቁጥር በ10 ሚሊዮን ይበልጣል። አስቡት፣ 10 ሚሊዮን በላይ ይበልጣሉ ሴቶች። ይህም የሆነበት ምክንያት በሁለተኛው የዓለም ጦርነት ብቻ ወንዶች ማለቃቸውና የወንዶች የህይወት ዘመን ከአልኮልና አደጋዎች ጋር ተያይዞ አጭር መሆኑ ነው። ሁለተኛው እስከ 2011 ዓመተ ምህረት ድረስ በሩሲያ ቢራ እንደ አልኮል አይቆጠርም ነበረ። ልክ እንደ ለስላሳ መጠጥ ነበር የሚታየው። አስቡት እስኪ። ሶስተኛ ሩሲያና አሜሪካ በጣም የተራራቁ ቢመስለንም በቤሪንግ ስትሬት በኩል ያለው ርቀት 4 ኪሎ ሜትር ብቻ ነው። ይህም በክረምት ባህሩ ሲቀዘቅዝ በእግር መሻገር ይቻል ነበረ። ሩሲያ በረዶና እሳት፣ ጥንታዊ ታሪክና ዘመናዊ ቴክኖሎጂ የተሞላች ሀገር ናት። ይህች ሀገር በአንድ ቪዲዮ ተወርታ የምታልቅ አይደለችም። ነገር ግን ዛሬ የተወሰነውን እንዳወቃችሁ ተስፋ አደርጋለሁ። ከሰማችሁት አስገራሚ እውነት እናንተም በጣም ያስደነቃችሁ የቱ ነው? የባይካል ሐይቅ ወይስ የኦይሚያኮ ቅዝቃዜ? እስኪ ሐሳባችሁን ኮሜንት ላይ ጻፉልኝ። ይህን ቪዲዮ ከወደዳችሁ ላይክ በማድረግ አግዙኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደናቂ ቪዲዮ እስክንገናኝ ድረስ የመቻችሁ